ታዋቂው ጀርመናዊ ፈላስፋ ፍሬድሪክ ኒቼ በአንድ ወቅት እንዲህ ብሎ ነበር፣ እኔ ያዘንኩት ስለዋሸኸኝ አይደለም፣ ከእንግዲህ ላምንህ ባለመቻሌ እንጂ። እስኪ ራሳችንን እንጠይቅ። ዛሬ ስንት ውሸት ዋሸን? ወይም ደግሞ ስንት ውሸት ሰማን? ሳይኮሎጂስቶች እንደሚሉት ከሆነ አንድ ተራ ሰው በቀን ውስጥ በአማካኝ 2 ጊዜ ይዋሻል። ይህም ማለት በዓመት ውስጥ ከ700 ጊዜ በላይ እንዋሻለን ማለት ነው። ከሰላምታ ቀጥሎ በሰው ልጅ ታሪክ ውስጥ በብዛት ጥቅም ላይ የዋለው አረፍተ ነገር ምን እንደሆነ ታውቃላችሁ? ደህና ነኝ፣ ምንም አልሆንኩም የሚለው ውሸት ነው። ነገር ግን ውሸት ዝም ብሎ ከአፍ የሚወጣ ቃል አይደለም። ውሸት በአእምሯችን ውስጥ የሚካሄድ ትልቅ ጦርነት ነው። እውነቱን ለመናገር አእምሯችን ምንም አይነት ተጨማሪ ጉልበት አይጠይቀውም። ውሸት ግን ለመፍጠር አእምሯችን የታሪኩን መዋቅር ማዘጋጀት፣ የሰዎችን ስሜት መገመት እና እንዳይነቃበት መከላከል አለበት። ይሄ ነው እንግዲህ የውሸት ሳይኮሎጂ የሚባለው። በዚህ ቪዲዮ የውሸትን ጥልቅ ሳይኮሎጂያዊ ምስጢር እናያለን። ታዋቂ ሰዎች ስለ ውሸት ምን ይላሉ? በታሪክ ውስጥ ዓለምን የቀየሩ ትልልቅ ውሸቶች ምንድናቸው? እና ከሁሉም በላይ ደግሞ አንድ ሰው እየዋሸን መሆኑን በሳይንሳዊ መንገድ እንዴት ማወቅ እንችላለን የሚለውን እናያለን። እስከ መጨረሻው አብራችሁ። ውሸትን ለመረዳት መጀመሪያ ለምን እንዋሻለን የሚለውን ጥያቄ መመለስ አለብን። የአሜሪካው ፕሬዝዳንት አብርሃም ሊንከን ስለ ውሸት ሲናገሩ ማንም ሰው ቢሆን ጥሩ ውሸታም ለመሆን የሚያስችል በቂ ትውስታ የለውም ይሉ ነበር። ታዲያ ይሄን እያወቅን ለምን አእምሯችን ወደ ውሸት ያደላል ብለን ስንጠይቅ ደግሞ 3 ዋና ዋና የውሸት ምድቦችን እናያለን። የመጀመሪያው የምንዋሽበት ምክንያት ራስን መከላከል ነው፣ ሰልፍ ፕሮቴክሽን። ይህ በጣም የተለመደው የውሸት አይነት ነው። ቅጣትን ለመሸሽ፣ ከውርደት ለመዳን ወይም የሰራነውን ስህተት ለመደበቅ የምንዋሸው ውሸት ነው። ለምሳሌ አንድ ሕፃን ልጅ ዕቃ ሰብሮ እኔ አልሰበርኩም የሚለው ፍርሃትን ለመሸሽ ነው። በትልልቅ ሰዎችም ዓለም ውስጥ ይሄ ባህሪ በተለየ መልኩ ይቀጥላል። ሁለተኛው ደግሞ የምንዋሽበት ምክንያት ጥቅምን ፍለጋ ነው፣ ሰልፍ ጌን። ይህ ደግሞ የሌሎችን ስሜት ወይም መረጃ ተጠቅሞ የራስን ፍላጎት ለማርካት የሚደረግ ውሸት ነው። በስራ ቦታ፣ በንግድ ዓለም ወይም በፖለቲካ ውስጥ በብዛት ይታያል። ሶስተኛው የውሸት አይነት ደግሞ ወይም የምንዋሽበት ምክንያት በቃ ነጭ ውሸት፣ ደረቅ ውሸት። ይህ ደግሞ የሌሎችን ስሜት ላለመጉዳት የምንጠቀምበት ውሸት ነው። ለምሳሌ ጓደኛችሁ አዲስ የገዛው ልብስ ባያምርበት እንኳን ስሜቱ እንዳይጎዳ ያምራል፣ በጣም ያምራል ልትሉ ትችላላችሁ። ነገር ግን ውሸት ማህበራዊ ሕይወታችንን ብቻ ሳይሆን አእምሯችንንም ይረብሻል፣ ይለውጠዋል። በሳይንሳዊ ጥናቶች መሰረት አንድ ሰው መዋሸት በለመደ ቁጥር በአእምሯችን ውስጥ ፍርሃትንና ጭንቀትን የሚቆጣጠረው የአእምሯችን ክፍል ለውሸት ያለው ስሜት እየደነዘዘ ይመጣል። ይህ ማለት መጀመሪያ አካባቢ ስንዋሽ ይጨንቀን የነበረው ነገር እየቆየ ሲሄድ ግን ያለምንም መደናገጥ እንድንዋሽ ያደርገናል። ውሸት ሱስ የሚሆነው በዚህ ሳይኮሎጂያዊ ምክንያት ነው። እሺ፣ ቀጥለን ደግሞ የታሪክ ትልልቅ ውሸቶችና ተጽዕኖአቸውን እናያለን። የውሸት ሳይኮሎጂ በግለሰብ ደረጃ የሚቀር አይደለም። በዓለም ታሪክ ላይ ትልቅ ተጽዕኖ ያሳደሩ ውሸቶች አሉ። ታዋቂው የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል በአንድ ወቅት እንዲህ ብለው ነበር፣ እውነት ሱሪዋን ታጥቃ እስክትወጣ ድረስ ውሸት ግማሽ ዓለምን ዞራ ትመጣለች ብለው ነበር። ይህን ለማረጋገጥ የታሪክ ማህደሮችን መግለጽ በቂ ነው። አንድ ምሳሌ የትሮይ ፈረስ። ከክርስቶስ ልደት በፊት የነበሩት የግሪክ ተዋጊዎች የትሮይን ከተማ በጦርነት መስበር ሲያቅታቸው አንድ ትልቅ የውሸት ስልት ተጠቀሙ። ግዙፍ የእንጨት ፈረስ ሰርተው በውስጡ ምርጥ ተዋጊዎቻቸውን ደበቁ። ከዚያም ለትሮይ ሕዝብ የሰላም ስጦታ ነው ብለው ሰጧቸው። የትሮይ ሕዝብም ውሸቱን አምኖ ፈረሱን ወደ ከተማው አስገባው። በሌሊት ግን በፈረሱ ውስጥ የነበሩት ወታደሮች ወጥተው ከተማውን ሙሉ በሙሉ አጠፏት። ይህ ታሪክ እንግዲህ ውሸት እንዴት ስልታዊ መሳሪያ ሊሆን እንደሚችል ትልቅ ማሳያ ነው። ሁለተኛው ምሳሌ እዚህ ላይ ልናነሳ የምንችለው የፈርዖኖች ውሸት ነው። በጥንታዊቷ ግብፅ ፈርዖኖች በጦርነት ሲሸነፉ እንኳ ወደ ሀገራቸው ተመልሰው በግድግዳዎች ላይ አሸነፍን የሚሉ
ምስሎችን ያጽፉ ነበር። ለምን ከተባለ የህዝቡን ስነ-ልቦና ለመቆጣጠር እና ስልጣናቸውን ለማስጠበቅ ሲሉ ውሸትን እንደ ፕሮፓጋንዳ ይጠቀሙ ነበር። ሳይኮሎጂስቶች እንደሚሉት የሰው ልጅ አእምሮ አንድን ውሸት ደጋግሞ ሲሰማው እንደ እውነት የመቀበል ዝንባሌ ያለው፣ ይህም ደግሞ ኢሉዥን ኦፍ ትሩዝ ኢፌክት ይባላል። እሺ ወደ ቀጣዩ ክፍል ስንሄድ ደግሞ ውሸታም ሰዎችን የምንለይባቸው 5 ሳይንሳዊ ምልክቶች እናያለን። አንድ ሰው እያታለለ መሆኑን እንዴት ማወቅ እንችላለን ካልን ታዋቂው ሳይኮሎጂስት ሲግመንድ ፍራውድ እንዲህ ብሏል። ምንም አይነት ሰው ምስጢር መጠበቅ አይችልም። ከንፈሮቹ ዝም ቢሉ እንኳ በጣቶቹ ጫፍ ያወራል። ክህደት ከሰውነቱ ቀዳዳዎች ሁሉ ይፈልቃል ይላል። ፍሮይድ እንዳለው ሰውነታችን መዋሸት አይወድም። ስለዚህ አእምሯችን ሲዋሽ ሰውነታችን ሳናውቀው እውነቱን ያወጣል። መርማሪዎች እና ሳይኮሎጂስቶች የሚጠቀሙባቸው 5 ዋና ዋና ምልክቶች እነዚህ ናቸው። የመጀመሪያው የኮግኒቲቭ ጭነት ኮግኒቲቭ ሎድ እና የአይን እንቅስቃሴ ነው። ውሸት ከፍተኛ የአእምሮ ስራን ይጠይቃል፣ ቅድም እንዳነሳ ነው። ስለዚህ የሚዋሽ ሰው ጥያቄ ሲጠየቅ አይኑን ወደ ቀኝና ወደ ላይ የመውሰድ ዝንባሌ አለው። ይህም እንግዲህ አእምሮ ታሪክ እየፈጠረ መሆኑን ያሳያል። እንዲሁም ተራ ውሸታሞች አይንህን ማየት ሲፈሩ፣ የተራቀቁ ውሸታሞች ደግሞ እንዳይነቃባቸው ሆን ብለው አይናቸውን ሳይሰብሩ በትኩረት ሊያዩ ይችላሉ። ነገር ግን በአይናቸው ውስጥ ያለው የተፈጥሮ ብልጭታ ወይም ብሊንኪንግ ሬት ይቀንሳል። ሁለተኛው ደግሞ ውሸታም ሰዎችን መለያ መንገድ ከመጠን በላይ ማብራራት ነው፣ ኦቨር ኤክስፕሌኒንግ። እውነተኛ ሰው ጥያቄ ሲጠየቅ አጭርና ግልጽ መልስ ይሰጣል። የሚዋሽ ሰው ግን ውሸቱ እውነት እንዲመስል ስለሚጨነቅ ያልተጠየቀውን ዝርዝር ታሪክ ሁሉ ይጨምራል። ታዋቂው የፈረንሳይ አባባል እንደሚለው ራሱን የመከላከል ለማብራሪያ የሚያበዛ ሰው ራሱን እየከሰሰ ነው። ሶስተኛው ደግሞ የሰውነት መከላከያ አቋም ወይም ዲፌንሲቭ ቦዲ ላንጉዌጅ ይባላል። እንግዲህ አንተ ስትዋሽ ሰውነት አደጋ ውስጥ እንዳለ አይነት ስሜት ይሰማዋል። ስለዚህ የሚዋሹ ሰዎች ሳያውቁት እጆቻቸውን ደረታቸው ላይ ያጣጥፋሉ። በመካከላቸው የውሃ ብርጭቆ ወይም ቦርሳ ካለ እሱን እንደ ጋሻ በመጠቀም እንቅፋት ያደርጋሉ። እንዲሁም አፋቸውን ወይም አፍንጫቸውን የመንካት ባህሪ ያሳያሉ። ሌላው ደግሞ የቃላት አጠቃቀም ለውጥ ነው፣ ሊንጉዊስቲክ ዲስታንሲንግ ይባላል። የሚዋሹ ሰዎች ራሳቸውን ከታሪኩ የማራቅ ሳይኮሎጂ አላቸው። ለምሳሌ አንድ ሰው እቃ ሰርቆ ከሆነ እቃውን አልወሰድኩም ከማለት ይልቅ ማንም ያንን እቃ አይነካም በማለት በራሱና በድርጊቱ መካከል ርቀት ይፈጥራል። እኔ የሚለውን ቃል ከመጠቀም ይቆጠባል ማለት ነው። አምስተኛው ደግሞ የታሪክ ቅደም ተከተልን ማቃወስ ነው። ይህም ሪቨርስ ክሮኖሎጂ ይባላል። ይህ የመርማሪዎች ትልቅ ሚስጥር ነው። አንድ ሰው የነገረህን ታሪክ ከተቃራኒው ከመጨረሻው ተነስተህ ወደ መጀመሪያው እንዲነግርህ ጠይቀው። እውነተኛ ታሪክ ያጋጠመው ሰው ታሪኩን ከየትኛውም ቦታ ተነስቶ ማውራት ይችላል። ውሸታም ሰው ግን የሸመደደውን ታሪክ ስለሚናገር ከተቃራኒው እንዲያወራ ሲጠየቅ አእምሮው ይጨናነቃል፣ ታሪኩም ይፋለሳል። እንግዲህ ታዋቂው የአሜሪካ ደራሲ ማርክ ትዌይን በአንድ ወቅት እንዲህ ብሎ ነበር፣ ሁልጊዜ እውነቱን የምትናገር ከሆነ ምንም ነገር ለማስታወስ አይጠበቅብህም። ውሸት ጊዜያዊ መፍትሄ ሊመስል ይችላል፣ ከቅጣት ሊያድንህ ወይም ለጥቂት ጊዜ ሰላም ሊሰጥህ ይችላል። ነገር ግን በረጅም የህይወት ጉዞ ውስጥ ውሸት ትልቅ የሳይኮሎጂ ሸክም ነው። የሰዎችን እምነት ማጣት ብቻ ሳይሆን በራስህ ላይ የምታጣው መተማመንም ከባድ ዋጋ ያስከፍልሃል። በሚቀጥለው ጊዜ ከሰዎች ጋር ስትነጋገር እነዚህን ሳይኮሎጂያዊ ምልክቶች በትኩረት ተመልከት። ነገር ግን ደግሞ አስታውስ፣ አንድ ምልክት ብቻውን ሰውን ውሸታም አያደርገውም። ጭንቀት፣ መደናገጥ ወይም የባህሪ መቀየርም ሊሆን ይችላል። ዋናው ቁልፍ የሰዎችን መደበኛ ባህሪ ወይም ቤዝ ላይን ማወቅና ከዚያ ውጭ የሚታዩ ለውጦችን ማስተዋል ነው። የዛሬው የውሸት ሳይኮሎጂ ቪዲዮችን ይህን ይመስል ነበር። በህይወታችሁ የገጠማችሁን ትልቁን ውሸት ኮሜንት ላይ ብታካፍሉኝ ደስ ይለኛል። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ሰላም።